ሰላም ጤና ይስጥልን የዚህ ቻናል ቤተሰቦች ዛሬ የማሳያችሁ ወሳኝ የሆነውን የኤክሴል አንዳንድ ፋንክሽናሊቲ ያሳያችኋለሁ ማለት ነው። ናው እዚህ ጋር እንደምታዩት የተሞሉ ሳብጀክቶች አሉ። በዛ ሳብጀክት ስር ደግሞ ማርክ ተቀምጧል። ጀስት እዚህ ጋር ለምሳሌ ፈርስት አንድ ሰው ማርክ አለው። እዚህም ጋር አንድ ሶስት አራት ሰዎች ሬጂስተር ሆነዋል። ስለዚህ እነኚህ በእያንዳንዱ ሳብጀክት ስር የራሳቸው የሆነ ማርክ ተሞልቶላቸዋል። ስለዚህ አንድ መምህር ይሄንን ማርክ ከሞላ በኋላ ወደ ቶታል ደምሮ እዚች ጋር እንደምታዩት ማለት ነው። ይሄን ቶታል ደምሮ ከዛ አቨሬጅ ሰርቶ ፋይናሊ ራንክ ማውጣት እንደሚችል ከዛ ለተማሪዎቹ ማሳወቅ እንደሚችል የምናይበት የኤክሴል ፕሮግራማችን ነው የሚሆነው ማለት ነው። ስለዚህ ይችኛዋን ፎርማት በደንብ ስሩ። ከዛ በፊት ግን እዚች ጋር ለምሳሌ በእንግሊዘኛ እና በማትስ መካከል አንድ ሳብጀክት መጨመር ብትፈልጉ እዚች ጋር እንደዚህ አሮ ምልክት ታረጉና ወደታች ቀስት ምልክት ደን እዚች ጋር ኢንሰርት የምትላለች እሱን ክሊክ ስታረጉ በእንግሊዘኛ እና በማትስ መካከል ለምሳሌ ሲቪክስ ማስገባት ነው። ከዛ ማርኩን እንደዚህ እያስገባችሁ መሄድ ነው ማለት ነው። ስለዚህ ናቲንግ ኢዝ ሂደን ላይክ ዚስ ማስቀመጥ ትችላላችሁ ማለት ነው። ስለዚህ የእንግሊዘኛ፣ የሲቪክስ፣ የማትስ፣ ባዮሎጂ፣ ኬሚስትሪ እና ፊዚክስ በአጠቃላይ ቶታሉ ምንድነው? ምን ያህል ይመጣል? ዘን አቨሬጁም እንዴት ነው? መጨረሻ ላይ ዋት ዘ ራንክ ኦፍ ዲስ ስቱደንት የሚለውን እናያለን ማለት ነው። ስለዚህ ዋንስ ይሄንን ከሞላችሁ በኋላ ቶታል እንሰራለን ወይም ደግሞ እንደምራለን። ስንደምር ላሳያችሁ። ስለዚህ አሁን እዚህ ጋር ምንድነው ፈረስት እዚች ጋር ክሊክ አደርጋለሁ የዚህኛውን ልጅ ወይም ኒዛም የሚለውን ልጅ ለመደመር ወይም ካልኩሌሽን ለማድረግ ቶታሉን ማለት ነው። እዚች ጋር ክሊክ አደርጋለሁኝ። በሁለት አይነት መልኩ መስራት እችላለሁኝ ካልኩሌሽኑን ማለት ነው። እዚች ጋር ክሊክ ካደረኩኝ በኋላ ኢዝ ኢኳል ቱ ብዬ ሰም የሚል አለ። ፋንክሽን ነው፣ ኤክሴል ፋንክሽን ነው። ሰም ልና ከየት እስከ የት ነው የምደምረው? ከሲ ቱ እዚች ጋር እችኛዋ 89 ያለችበት ከኮለመን ሲ ከሮው ደግሞ 2 ነው። ስለዚህ ሲቱ ይሆናል ማለት ነው። ከሲቱ እስከ ምትላችን ኮለን እንዲህ ታደርጉና እስከ የት ማለት ነው? እስከ ፊዚክስ ውጤት ፊዚክስ እቺ 90 ያለችበት ኤች ቱ ነው ማለት ነው። ከዚህ ከኮለመን ኤች እንወስዳለን፣ ከሮው 2 እንወስዳለን ማለት ስለዚህ ኤች ቱ ብለን እንጽፍና ብሬስ እንዘጋለን። ከዛ ኢንተር ስንለው ድምሩን ቁጭ ያደርግልናል ማለት ነው። ከዛ ይሄን ድምር እንደማደርገው እዚች ጋር እቺ መደመር ምልክት እዚች ኮርነር ላይ ራይት ቦተም ፓርት እችኛዋን እንደዚህ ያደርግና የፕላስ ምልክት ስትሆንልኝ ደብል ክሊክ ማድረግ እችላለሁኝ። ወይም ደግሞ እንደዚህ አድርጌ ወርታች ሌፍት ክሊክ በማድረግ ራይት ክሊክ በማድረግ እንደዚህ ድራግ ማድረግ እችላለሁ የማውዜን ማለት ነው። ስለዚህ በሁለት መልኩ ይሄኛውን መስራት እንችላለን። ይሄኛውን ደብል ክሊክ ባደረገው ሴም ቲንግ ዋት ኤቨር ወርታች አሁን ብዙ ቁጥር ቢኖርም ወይም ብዙ የብዙ ሰው ድምር ቢኖርም 1000 2000 ቢኖር በአንድ ጊዜ 1000 2000 ድምር መስራት ይቻላል ማለት ነው። ስለዚህ በቀላሉ ምን አደረግን ማለት ነው? ኤክሴል ላይ ቶታልን በቀላሉ ማግኘት ያስችለናል ማለት ነው። ስለዚህ ቶታል ካገኘን በኋላ አቨሬጅ እንሰራለን ማለት ነው። አቨሬጅም ልክ እንደዛው ወይም ደግሞ እዚህ ጋር ቶታል ስንደምር በሁለት አይነት መልኩ እንደምራለን ያልኳችሁ። ጀስት እዚህ ጋር ይሄን እናጠፋውና እቺ ጋር ኤፍ ኦፍ ኤክስ የምትላለች እዚህ ጋር ኢንሰርት ፋንክሽን ኤፍ ኦፍ ኤክስ የምትላለች እሱ ጋር በዚህ በሳብጀክቱ በዚህኛው ልጅ መካከል ትክክል እዚች ጋር ክሊክ ካደረኩኝ በኋላ ኤፍ ኤክስ የምትላለች እሷን ኤፍ ኦፍ ኤክስ ማለት ነው። ክሊክ ካደረኩኝ በኋላ እንደዚህ አይነት ዊዛርድ ይመጣል። ግልጽ ነው። እዚች ጋር ለምሳሌ እዚች ጋር ኤፍ ኦፍ ኤክስ ክሊክ ታደርጉ ይሄ ነው የሚመጣው። ስለዚህ አሁን ኦል ነው ስፔሲፊክ ወይ ሞስት ሪሰንትሊ ዩዝድ ፋንክሽኖችን ባመጣ ሰም የሚላል እዚህ ጋር ሰም የሚለውን ክሊክ ሳደርገው እንደዚህ አይነት ነገር ይመጣልኛል ማለት ነው። ስለዚህ ይሄንን እንደማደርገው ከእንግሊዘኛ ጀምሬ ሌፍት ክሊክ የሚለውን ማውዝ ይዝና ወደ ጎን ማንቀሳቀስ ማለት ነው።
ወደ ጎን አንቀሳቀሳለሁ። የአንደኛውን ሰው ብቻ ነው መስራት ያለብኝ። እስከ ፊዚክስ ቶታል የሚለው አይመለከተውም። እስከ ፊዚክስ ክሊክ አደረግና ለቀዋለሁ። ከዛ ኦኬ ስለው እንደዚህ ይሰራልኛል ማለት ነው። ስለዚህ ተመሳሳይ ነው። የቅድሙ 544 ያሁንም 544 ማለት ነው። ስለዚህ እዚች ጋር አሁን መጣና ክሊክ ሳደርግ ደብል ክሊክ ሳደርግ 529 494 492 544 የሚል ውጤት ይመጣል ማለት ነው። ስለዚህ ምንድነው ማለት ነው ይሄኛው በሁለት አይነት መልኩ እዚች ጋር ፋንክሽን ብለን ካልሆነ ደግሞ እዚህ ጋር ሆነን ራሳችን መደመር እንችላለን ማለት ነው። ስለዚህ ይሄ በሰም ፋንክሽን የሚሰራ ነው። ስለዚህ አሁን ቀጣይ የምናየው ምንድነው አቨሬጅ እንዴት ይሰራል ነው። ስለዚህ አቨሬጁ እንደዚህ እናጠፋና እናየዋለን። ጀስት እዚች ጋር አቨሬጅ ለመስራት እዚች የመጀመሪያው ቁጥር ላይ ክሊክ ካደረኩኝ በኋላ ከየት እስከ የት ያለውን ነው አቨሬጅ የምሰራው የሚለውን ነገር ማስተዋል ማለት ነው። ከዛ ኤፍ ኦፍ ኤክስ የሚል ክሊክ አደርጋለሁ። በሁለት አይነት መልኩ እሰራለሁ ብያችኋለሁ። ከዛ አቨሬጅ የሚል አለ። እዚች ጋር ይሄንን ስትጠቀሙ ለምሳሌ ራንክ ምናምን ላይኖር ይችላል እዚች ጋር ማለት ነው። አሁን ራንክ ለምሳሌ በአጋጣሚ ሆኖ እዚህ ጋር አለ፣ ግን ላይኖር ይችላል። ከሌለም ነው የምናደርገው ሞስት ሪሰንትሊ ዩዝድ ሳይሆን ጀስት ኦል እንለዋለን። ኦል ስንለው እንዳለ ፕለንቲ ኦፍ ፎርሙላዎች አሉት። እኛ ቆጥረን የማንጨርሰው ፎርሙላዎች አሉ። ስለዚህ ከዛ መካከል መርጠን እናስቀምጣለን ማለት ነው። ስለዚህ በእኔ ጊዜ ስላለ ሞስት ሪሰንትሊ ዩዝድ የሚለውን እንጠቀምና ሰም የሚለውን ክሊክ አደርጋለሁ። ሰም የሚለውን ክሊክ ካደረኩ በኋላ እዚች ጋር ኦኬ እላለሁ ማለት ነው። ስለዚህ ይሄኛው እንደዚህ ይመጣልን። አቨሬጅ መስራት የፈለኩት የትኛውን ነው? ከእንግሊዘኛ እስከ ፊዚክስ ድረስ አቨሬጅ እሰራለሁ ማለት ነው። ሂት ሳረገው አቨሬጅ 544 የሚል ይመጣል ማለት ነው። ወይም ደግሞ ይሄን እዚህ ኢኳልቱ ብለን በአጥፍተን እዚህ ኢኳልቱ ብለን አቨሬጅ ኦፍ ሲ ከሲ2 እስከ ኤች2 ይሄኛውን ቶታልን አይጨምርም። እስከዚች ድረስ ያለውን እዚህ ጋር ኮለን ይሰርጌ ነው። ከዚህ እስከዚህ ያለውን እስከ ፊዚክስ ያለውን ሂት አድርግልኝ ስለው ዘን 90.66667 ይሆናል ማለት ነው። ስለዚህ እኛውን እንደማደርገው እዚች ጋር ተመሳሳይ ይሄኛውን ሰራሁበት እዚች ጋር እኛውን አቆምና ደብል ክሊክ ሳደርገው ሁሉንም አንድ ጊዜ ይሰራልኛል። 1000 2000 ይሆን ዳታው በቀላሉ እንደዚህ መስራት ይችላል ማለት ነው። ናው ዋትስ ኔክስት በሁለቱም መልኩ መሰረት ይችላል። እዚህ ጋር ጽፋችሁ ወይም ካልሆነ እዚህ ጋር ኤፍ ኦፍ ኤክስ የሚል ፋንክሽን አለ። ኤፍ ኦፍ ኤክስ የሚል ፋንክሽን አለ። ለምሳሌ ስለተሰራ ነው። ጀስት ይሄን እንደዚህ ባጠፋው ይሄንን እንደዚህ ባጠፋው እዚች ጋር ክሊክ አደረግና ኤፍ ኦፍ ኤክስ ክሊክ ዘን አቨሬጅ የሚላል እዚህ ጋር አቨሬጅ የሚለውን ክሊክ እናደርጋለን። አቨሬጁ ከስኬት ነው ከእንግሊዘኛ እስከ ፊዚክስ ድረስ አቨሬጅ ነው ማለት ነው። ስለዚህ ይሄንን ኦኬ እለዋለሁ። ስለዚህ 90.6667 ይሆናል ማለት ነው። ከዛ ይችኛውን ይዤ ወደታች እንደዚህ መወተፍ ነው ማለት ነው። ስለዚህ በቀላሉ ይሄን ፎርሙላ አቨሬጅ በቀላሉ እንደዚህ ሰራን። ዋትስ ኔክስት ራንክ የምንለው ነው ማለት ነው። ራንክ እንግዲህ በሁለት አይነት መልኩ ራንክን እንሰራለን። በኢፍ ኤልስ ስቴትመንት ወይም ደግሞ ካልሆነ በምን እንሰራለን ማለት ነው? በፋንክሽኑ እንሰራለን ማለት ነው። ስለዚህ ይሄንን ራንክ ፈርስት እንደዚህ አጠፋውና ቲንክ ኤን ኮፒ እናደርገው ለምሳሌ ኋላ ለማመሳከር እንዲመቸን። ስለዚህ ይሄንን ማድረጋለሁኝ this one is deleted ሶ እዚች ጋር እንደማደርገው ከራንክ ክሊክ አደርግና ምን አደርጋለሁ ማለት ነው? ራንክ ወይ በቶታል ነው ወይም ደግሞ በአቨሬጅ ነው የሚሰራው። ሁለቱም ትክክል ነው ማለት ነው። ስለዚህ እኛ በዚህኛው መስራት እንችላለን። which is equal to ወይም ደግሞ እዚህ ጋር f of x የሚል ፋንክሽን አለ። እሱን ክሊክ እናደርግና ምንድነው የምናደርገው? ራንክ የምትል መስራት ነው። ራንክ አሰራሩ እንትን የሚለው ሶስት አትሪቢዩት ነው የሚወስደው እዚህ ጋር ማለት ነው። ነምበር ፍሮም ዚስ አፕ ቱ ዚስ ሪፈረንስም እንደዛው ከዛው ከጡቷ ላይ እንደዛ ማለት ነው። ኦርደሩን 0 እናደርጋለን ማለት ነው። ሪፈረንስም ተመሳሳይ ነው። እንትንም ተመሳሳይ ነው።
ጀስት ያንን ለምሳሌ እዚህ ጋር ከ12 እስከ 5 አልኩኝ፣ ከ12 እስከ 5 አልኩኝ። ከዛ ይሄኛው ዜሮ ምን ማትቆረጥ ማለት ነው ታክሳችን ማለት። ስለዚህ ይሄንን ኦኬ ብለው ይሄን ኦኬ ብለው መጀመሪያ አንደኛ ወጣ። ከዛ እንደዚህ ብታደርጉም ተመሳሳይ ሊመጣ ይችላል። ሶ በዛ ልክ ምን ይሰራል ማለት ነው ራንክ ይሰራል ማለት ነው። አሁን ራንክን ከሰራን በኋላ ለምሳሌ እዚህ ጋር ሌተስ በንቱን ስራ ፈንክሽኑ ጀስት ይሄኛውን ራንክ ኦኬ ልበለው። ከዛ ምንድነው ነምበር ላይ ድጋሚ በደንብ እንዲገባችሁ ብዬ ነው በቶታል ከዚህ እስከዚህ አሁንም እዚች ጋር ከዚህኛው እስከዚህኛው ከዛ በመካከል ላይ ዶላር ሳይን ታስገባላችሁ ማለት ነው። ዶላር ሳይን ማለት ይችኛዋን ማለት ነው። ሶ ይሄንን እንደዚህ ካስገባችሁት ይሄ የሚጠቅመው ለምንድን ነው? አንደኛ ለምሳሌ ድምራቸው ተመሳሳይ የሆኑ ልጆችን በድምርም በአቨሬጅም ተመሳሳይ የሆኑ ልጆችን አንደኛ ቢወጡ ከዛ አሳልፎ ወደ ታች ዝቅ ማድረግ አይቻልም። ሁለቱንም አንደኛ አንደኛ ሊላቸው ይችላል። ከዛ ሁለተኛ አይኖርም ማለት ነው። ስለዚህ እሱን ለመጣራት እዚህ ጋር ፊልተር ዶላር ሳይን ምልክት እናስገባለን። እዚህ ሪፈረንስ ላይ ነው ዶላር ሳይን ምልክት እናስገባው። ወይም ደግሞ እዚች ጋር እንደምንጫነው ማለት ነው እዚች ጋር ምንጫነው ኤፍ4 የኪቦርዳችሁ ኤፍ4 ፋንክሽን መጫን እዚች ጋር ሪፈረንስ ላይ ከዛ ይሄን ዶላር ሳይን ምልክት ራሱ ያስገባልናል ማለት ነው። ስለዚህ ሜክ ሹር ዛት ዶላር ሳይን ምልክት መኖሩን አትርሱ። ከዚህ ጋር ኦርደር ዜሮ ነው የምናደርገው። ዜሮ ማለት ነው የአሴንዲንግ ኦርደር ማለት ትልቅ ቁጥር ወይም ደግሞ ትልቅ ውጤት ያመጣው አንደኛ እንዲሆን ማለት ነው። ይህኛውን አንድ ካደረግነው ደግሞ ምን ይሆናል ማለት ነው ትልቅ ውጤት ያመጣው መጨረሻ ይወጣል ማለት ነው። ስለዚህ ያንን መጠንቀቅ አለብን ማለት ነው። ስለዚህ ዜሮ ካልኩኝ በኋላ ኦኬ እለዋለሁኝ። ይሄ መጀመሪያው አንደኛ ነው። ዘን ይሄን እንደዚህ ሊንክ ሳደርገው የመጀመሪያው አንደኛ፣ ይሄኛው ሁለተኛ የታችኛው፣ ከዛ ሶስተኛ፣ አራተኛ እያለ ይመጣል ማለት ነው። ስለዚህ ራንክ በቀላሉ እንደዚህ ይሰራል ማለት ነው። ራንክ እንደዚህ መስራት ይቻላል። እዚህ ጋር ደግሞ ማክሲማም ሚኒማም ይላል። ለምሳሌ ማክሲማም ኦፍ እንግሊዘኛ፣ ማክሲማም ኦፍ ሲቪክስ፣ ማክሲማም ኦፍ ማትስ ፈልጉ ብንባል፣ ማክሲማም ሚኒማም ፈልጉ ብንባል እዚህ ጋር ክሊክ እናደርግና ማክሲማም ኦፍ ዚስ እንግሊሽ በዚህ ኳልቱንና ማክስ ብላችሁ ማክስ ከነዚህ መካከል ማክሱ የትኛው ነው የሚለውን ነው። ከዛ ኢንተር ስንለው 90 የሚለው ማርክ ለእንግሊዘኛ ከፍተኛ ነው ማለት ነው። ከዛ መካከል ደግሞ ዝቅተኛው ሊኖር ስለሚችል ኤፍ ኦፍ ኤክስ እና ሚኒመም ኦፍ ዛት እንግሊዘኛ ኮርስ ማለት ነው። ከዚህ እስከዚህ ጀስት ኦኬ እለዋለሁኝ። ይሄ ሚኒመሙ ነው። ጀስት አሁን ይሄ ከመጣልን ወደ ጎን እንደዚህ አድርገን መሳብ እንችላለን ማለት ነው። ላይክ ዚስ ዩ ሲ በጣም ደስ የሚል ላይአውት ኤንድ ፎርማት አለው ማለት ነው። ስለዚህ 90 የእንግሊዘኛ ከፍተኛ ነው፣ 78 የእንግሊዘኛ ዝቅተኛ ነው። እነኚህ ከፍተኛዎች ናቸው። ከታች ያሉት ከስራችሁ ያሉት ሚኒመም ኦፍ ዲስ ኮርስ ማለት ነው። ሶ እዚህም ጋር ስታዩት ማክሲመም ኦፍ ዲስ ኮርስ 544 ነው። ሚኒመም ኦፍ ዲስ ኮርስ 492 ነው። ዘን ፍሮም ዲስ እነኚህ ሚኒመም ናቸው እነዚህ ቁጥሮች ሚኒመም ኦፍ ዲስ ማለት ነው። ከሁሉም ትንሽ አለ ማለት ነው። ስለዚህ በአጠቃላይ ቶታል፣ አቬሬጅ፣ ራንክ፣ ማክሲማም፣ ሚኒማም እንዴት ይሰራል የሚለውን እስካሁን አይተናል። ውድ የዚህ ቻናል ቤተሰቦች አሁንም ቢሆን እንዳትረሱ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አዳዲስ ስራዎች እንዲደርሷችሁ እሱን ማድረግ እንዳትረሱ ማለት ነው። በቀጣይ ቪዲዮአችን ይህንን እናያለን። እንዴት ግሬድ ኤ ግሬድ ቢ ግሬድ እንዴት ይሰራል የሚለውን እንዴት እንደሚሰራ እሱን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። እስከዛው ሰላም ሁኑ።